ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ዛሬ ደግሞ ደስ በሚልና በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። የምትወዷቸው ኢዮቤልና ረዱ ተሞሸሩ። የረዱና የኢዮቤል ሰርግ በደማቁ ተከበረ። እስኪ የረዱና የኢዮቤል ቤተሰቦች ማለት ነው መልካም ምኞታችሁን ግለጹላቸው። እንግዲህ ሰርጋቸው እንደዚህ በአማረ ሁኔታ ብትን ድምቅ ብለው ሰርጋቸውን እያሳለፉ ይገኛሉ ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ እያላችሁ ምኞታችሁን መልካም ምኞታችሁን ግለጹላቸው ማለት ነው። እንግዲህ ኢዮቤልና ረዱ እንደዚህ በአማረ ሁኔታ ተሞሽረዋል ማለት ነው። በዛ ላይ ደግሞ ያው የእነሱ ቤተሰብ እንደምታውቁት ሚዜዎቻቸው የወንድሙ ሚስቶችና የወንድሞቹ ናቸው ማለት ነው። በጣም ነው ደስ የሚለው ማለት ነው። ጣልቃ ከውጭ ማንንም አይፈልጉም። ያው ከዚህ በፊትም እንዳያችሁት አቤልም ሲዳር እንደዚሁ ሚዜዎቹ ወንድሞቹ ነበሩ። እንደገና ደግሞ አዲስ ኢማም ሲያገባ ከቃል ጋር ሲጋቡ ማለት ነው እንደዚህ ወንድሞቹ ነበሩ ሚዜዎቹ እና በጣም ነው ደስ የሚለው። አሁን እዚህ ጋር እያቸዋቸው እዚህ ጋር ሄኖክ እንግዲህ ሚስቱ ሚዜ ናት፣ እሱ ሚዜ ነው ማለት ነው። ሄዶ ሲያመጣት ሚስቱን በጣም ደስ አይሉም እነሱ ራሱ አዲስ ሙሽራ የሚመስሉት ማለት ነው። እና ድንቅ የሆነና ለየት ያለ ቤተሰብ ነው ማለት ነው። የነ ኢዮቤል እና ዜማ እና ሄኖክ ቤተሰብ ማለት ነው። ግሩም ድንቅ ቤተሰቦች ናቸው። እንግዲህ አያቸዋቸው እዚህ ጋር ሚዜዎቹ እንዴት አባታቸውን እንደሚያምሩ ወንድሞቹ ማለት ነው። እንደገና ደግሞ እንግዲህ ትልቅ ወንድማቸው ሄኖክ እንግዲህ እንደምታውቁት እንግዲህ የመጀመሪያ ልጅ ነው ማለት ነው። ነገር ግን ከሚስቱ ሚዜ ናት፣ እሱም ሚዜ ነው ማለት ነው። 4 5 ወልደው እንደዚህ ሚዜ ሆነው እንዴት አባታቸው እንደሚያምሩ ማለት ነው። ማለት እንኳን 5 4 አሁን የሄኖክ ሚስት ወይም የሄኖክ ባለቤት እንግዲህ የ5 ልጆች እናት ናት፣ ግን እንደዛ አትመስልም ማለት ነው። እንግዲህ ሚዜ ሆና እዚህ ጋር እንዴት ትጨፍር እንዴት ስዘል እያየናት ነው ማለት ነው። እና በጣም ድንቅና የሚደነቅ ቤተሰብ ነው ማለት ነው። እኔ እስካሁን በሚዲያ ከማውቃቸው ቤተሰብ እንደና አዲስ ዜማ ቤተሰብ ድንቅ ቤተሰብ አላየሁም ማለት ነው። በዛ ላይ ሲግባቡ መግባባታቸው፣ በዛ ላይ ደግሞ በቃ አላደምራቶቹ እንደዚህ ማማቾች ናቸው ሚስቶቻቸው ማለት ነው የሚገባቡት እና እኔ ይህን ቤተሰብ ሳላደንቅ አላልፍም። እናንተስ ምን ትላላችሁ? ላለኝ ማለት ሚስቶቻቸው ራሱ እንዴት ማማች ነው በጣም የሚገባቡት ማለት ነው። ስንት ወንድማማች አለ ከሁን ላይ ሁሉም ግን በየቦታው ስንት ወንድማማች አለ፣ ግን ሲናቆር ሲጣላ ሲጨቃጨቅ በሀብት በምናምን ሲምቀኛ ሲሆን ወንድሙ ሲገድል ስናይ ደግሞ ወደ እነሱ ቤት ስንመጣ እንደዚህ ወንድሞቹ ሲግባቡ በቃ ሲተባበሩ ለማንኛውም ነገር እነሱ ለዓለም ብቻ አይደለም በማንኛውም ነገር ሲተባበሩ ምናምን ስታዩ ደግሞ በቃ የሚያስቀና ቤተሰብ ናቸው ማለት ነው። እና ይህን ቤተሰብ ሳላደንቅ አላልፍም። እውነትም ይህ በጣም ተምሳሌቶች ናቸው ማለት ነው። እና ድንቅ ልጆች ናቸው በጣም ማለት ነው። እንደገና ደግሞ ወጣ ያለ ነገር ዩቲዩበር 3 ዩቲዩበር ቢሆኑ ግን ወጣ ያለ ነገር አያስተላልፉም ማለት ነው። ትክክለኛ የሚያስተምር ነገር ነው በቻናላቸው ራሱ የሚለቁትና እና እዚህ ጋር ሙሽሮቹ እንዴት አባታቸውን እንደሚያምሩ ማለት ነው። እና በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ ኢዮቤልና ረዱ፣ እንኳን ለዚህ ክብር አበቃችሁ ለማለት እወዳለሁ። እናንተም እንግዲህ መልካም ምኞታችሁን ግለጹላቸው፣ የምትወዷቸው የምታከብራቸው የምትከታተሏቸው ቤተሰቦች ማለት ነው። እኔም እንኳን የውለዱ ክበዱ ለመውለድ ለክርስትና ደግሞ ያብቃን እላለሁኝ ማለት ነው። እንግዲህ መልካም ምኞታችሁን እየገለጻችሁ ዘና ፈታ በሉ በእነ ኢዮቤል ሰርግ እላለሁኝ።